ሰላም የግጭት አለመኖር ማለት ብቻ አይደለም። ይልቁንም የግጭት አለመኖር የሰላም መኖር ምልክት ነው እንጂ በራሱ ሰላም ወይንም የሰላም ምንጭ አይደለም። ብዙ ጊዜ በውጫዊው ዓለም ስንጠመድ ውስጣዊ ሰላማችንን እንረሳለን። ነገር ግን ውስጣዊ ሰላም ከሌለን በውጫዊው ዓለም ውስጥም ሰላም ማግኘት አንችልም። ማህበራዊ ሰላም ማለት በቤተሰብ፣ በጓደኛ፣ በስራ ቦታ፣ በትምህርት ቤት እና በአጠቃላይ በማህበረሰባችን ውስጥ መከባበር፣ መተሳሰብ እና መግባባት የሰፈነበት ሁኔታ ነው። ያለ ራስን መግዛት፣ ግቦቻችንን ማሳካት፣ ጤናማ ግንኙነቶችን መገንባት እና በህይወታችን ላይ አዎንታዊ ለውጦችን ማድረግ ይከብደናል። ፍቅር ስሜታዊ ትስስር ነው። ስሜታዊ ትስስር ማለት ከሌላ ሰው ጋር ጥልቅ የሆነ የልብና የነፍስ ግንኙነት መፍጠር ማለት ነው። ተስፋ በጨለማ ውስጥ ብርሃን የምናይበት፣ በችግር ውስጥ መፍትሄ የምናገኝበት፣ በውድቀት ውስጥ እንደገና የምንነሳበት ኃይል ነው። አንድነት ስምምነት ነው። ስምምነት ልክ እንደ አንድ ጣፋጭ ዜማ ነው። የተለያዩ ድምጾች ተቀናጅተው ልብን የሚመስጥ ሙዚቃ እንደሚፈጥሩት ሁሉ ስምምነትም የተለያዩ አካላት ያለምንም ግጭት ተናበውና ተደጋግፈው የሚኖሩበት ድንቅ ሁኔታ ነው። የትዳር ህይወት ጤናማ እና ሰላማዊ ሊሆን ይገባዋል። ጤናማና ሰላማዊ ትዳር ለሰላማዊ ማህበረሰብ መመስረት ወሳኝ ነው። ልጆች የነገ ቤተሰባችን፣ ሀገራችን እና ዓለማችን ብሩህ ተስፋዎች ናቸው። በንጹህ ልቦናቸው፣ በፈገግታቸው እና በየቀኑ በሚያድግ አይምሯቸው ህይወታችንን በአዲስ ስሜት ይሞሉታል። ዓለምን በፈጠረ አምላክ ማመን ማለት ፈጣሪ እንዳለ መቀበል ብቻ ሳይሆን በሱ ላይ መደገፍ፣ ትዕዛዙን መፈጸም እና እርዳታውን መጠበቅ ማለት ነው። አንድን መልካም ነገር የምናደርገው ነገሩ ትክክልና ተገቢ ስለሆነ ብቻ ነው። ለምሳሌ መንገድ ላይ የወደቀን ሰው ስናነሳ ወሮታ እንዲመልስልን አስበን ሳይሆን ሰው በመሆኑ ብቻ ክብር ስለሚገባው ነው። እውነተኛ ዝምታ የሚገኘው አካባቢው ጸጥ ሲል ብቻ ሳይሆን ውስጣችንም ሰላም ሲሆን ነው። አዎንታዊ አስተሳሰብ ከሰማይ የሚወርድ ስጦታ ሳይሆን በየዕለቱ በልምምድ የምናዳብረው የብልሆች ስራ ነው። እርቅ ማለት ያለፈውን ህመም ተጋፍጦ በጋራ ተስፋ ወደፊት ለመራመድ የሚደረግ የንቃት ውሳኔ ነው።